ዓለም ላይ በራሳቸው ዓለም የሚኖሩ ዓለም ጥቁር ትሁን ነጭ የማያውቁ መልካቸውንና ገጽታቸውን የማይመስልን የሰው ልጅ ፍጡር ያለምንም ቅድመ ሁኔታ ከማጥቃት ውጭ ምንም መፍትሄ የሌላቸው በዓለም ላይ ቁጥራቸው የማይታወቅ በጣም አደገኛ የሚባሉ ብዙ የጎሳ አባላት አሉ። በአጠቃላይ ኑሯቸውን ከሌላው ተገልለው ለመቆየት የመረጡ ግዛታቸውንና ህልውናቸውን ለመጠበቅ ሲሉ ከውጭው ዓለም ጋር ማንኛውንም አይነት ግንኙነት በኃይል የሚቃወሙ ናቸው። እነዚህ ቡድኖች ብዙውን ጊዜ በውጭ ያሉ ሰዎችን በቀስትና በጦር ስለሚያጠቁ አደገኛ እንደሆኑ ይቆጠራል። እነሱ ከውጭው ዓለም ጋር ምንም አይነት መተዋወቅም ሆነ መገናኘት አይፈልጉም። በዚህም ሁኔታ እጅግ አደገኛና አስፈሪ ገጽታ አላቸው። የነሱን አስፈሪነትና አደገኝነትን ለማወቅ ዘ ግሪን ኢንፍሮን የሚለውን ፊልም ማየት ብቻ በቂ ነው። በተዘገበ ጥላቻና መገለል ላይ በመመስረት በጣም አደገኛ ወይም ያልተገናኙ ጎሳዎች መካከል ጥቂቶቹ እነዚህ ናቸው። አንደኛ፣ ሴንቲኔሊዝ በህንድ የሰሜናዊ ክፍል በአዳማስ ባለች ትንሽ ደሴት ውስጥ የሚኖሩ በጣም የተገለሉና አደገኛ ጎሳ ናቸው። ዘመናትን ያስቆጠረ ከውጭው ዓለም ጋር ያለውን ግንኙነት ሁሉ በመቃወም አሳ አጥማጆችንና ሚስዮናውያንን ወይም ወደ ደሴታቸው የሚመጣን ማንኛውንም ሰው ይገድላሉ። በዚህም ምክንያት ማንኛውም ጉብኝት በህንድ ውስጥ የተከለከለ ነው። ሁለተኛ፣ የያይርፎ ወይም ፓፑዋ ኒው ጊኒ በፓፑዋ ጫካ ውስጥ የሚገኙ ይህ ጎሳ መጀመሪያ ላይ በመተኮስና በኋላ ጥያቄዎችን በመጠየቅ የሚታወቅ ሲሆን መሬቱን እየወረረ እንደሆነ የሚገምተውን ማንኛውንም ሰው ለመግደል ቀስት በመወንጨፍ ይታወቃል። ሶስተኛ፣ አማዞን በአማዞን ብራዚል፣ ፔሩ፣ ቬንዙዌላ የተገለሉ ጎሳዎች በርካታ ቡድኖች ያሉ ሲሆን ያኖማሚን እና ሌሎችንም ግዛታቸውን የሚከላከሉ እና ጨካኞች እንደሆኑ ይታወቃል። በ2024 በፔሩ ጫካ ውስጥ ግንኙነት የሌላቸው ጎሳዎች ጎብኚዎችን በረጃጅም ቀስቶች ሲያጠቁ መታየታቸው ተዘግቧል። አራተኛ፣ የመርሲ ነገድ ኢትዮጵያ። መርሲዎች በእውነት ያልተገናኙ ቢሆኑም በጉዞ ሚዲያዎች ውስጥ በጦረኛ ባህላቸው ምክንያት በምስራቅ አፍሪካ ውስጥ በጣም አደገኛው ነገድ ተብሎ በተደጋጋሚ ይገለጻሉ። ብዙውን ጊዜ ወንዶች የክላሽንኮቭ ጠመንጃዎችን ይይዛሉ። ሆኖም ግን አንዳንድ ጎብኚዎችን በደስታ እንደሚቀበሉ ይነገራል። ጎሳዎች በተለመዱ በሚባሉ እንኳ እንደ ጉንፋንና ኩፍኝን ያለ በሽታዎችን መከላከልም ሆነ መቋቋም አይችሉም። ይህም ማለት ከውጭ ሰዎች ጋር መገናኘት ለነሱ ለመላ ጎሳው አባላት ገዳይ ሊሆን ይችላል ሲል ሰርቫይቫል ኢንተርናሽናል ያስጠነቅቃል።